ሰዎቹ በልባቸው ውስጥ አብዝተው ካደላደሏቸው ጉዳዮች መካከል ጦርነት፣ መግደልና አገር ጠልነት ቀዳሚዎቹ ናቸው። በኦህዴድ ብልጽግና ሰፈር ውስጥ በእነዚያ ከምርኮኛነት ወደ ኤታ ማጆር ሹምነት ባደጉት ከተላላኪነት ወደ ጠቅላይ ሚኒስትርነት በተለወጡት ሰዎች ዘንድ ኩርማን የምታህል የአገር ፍቅርና የሰላም ፍላጎት የለችም። አገር ይገንጠል፣ ይሂዱ ወዘተ የሚለውን ንግግር በሶማሊያ ውስጥ መናገር አይቻልም። በኤርትራ ውስጥ አይታሰብም። ሱዳንም ሆነ ኬንያ እንዲህ ያለ ነገር ነውር ነው። በኦህዴድ ብልጽግና ዘንድ ግን ተራ ነገር ነው። አገር ይገንጠልልን የሚለውን ጥሪ ለዚያውም የአገር መሪ ሆነው ከንቲባናም ጠቅላይ ሚኒስትር ኤታ ማጆር ሹምም ሆነው ይናገሩታል። በእነዚህ ሰዎች ዘንድ ስለ አገራዊ አንድነት፣ ስለ ብሔራዊ ክብርና ግዛታዊ ህብረት የሚነገር ነገር የለም። የአገሪቱን ትልቅ ፕሮጀክት ህዳሴ ግድብን እኔ ነኝ የሰራሁት የሚል መሪ ከአሜሪካ ሲናገር መልስ አይሰጡም። የራሳቸውን ወገን ለመውጋት ግን ሰበብ ይደረድራሉ። ደርድረውም እረፉ እያሉ ብቅ ብለዋል። ከጥቂት ሳምንታት በፊት ጠቅላይ ሚኒስትሩ ትግራይን ለመውጋት ወይም እንደ ኢራንና ቴህራን ማድረግ እንደሚችሉ ሲናገሩ ያስቀመጡት ምክንያት በዚያ በኩል ውጊያ የመጀመር ፍላጎት አለ፣ ይሄ መንግስት በሸኔና ፋኖ ተወጥሯል የሚሉ አሉ ሲሉ ነበር። ከአንደበታቸው እውነት ከማይሰማባቸው አብይ ይህንን ማን ተናገረ፣ መቼና የት፣ ለእርሶ በግል የተነገሩት ነገር አለ ወይስ የሚሉትን ጥያቄዎች የሚመልስ ሀቅ አይኖራቸውም። ይሄኛው እንደማያዋጣ የታወቀ ይመስል ፊልድ ማርሻሉ አሁን ሌላ ሰበብ ይዘው ብቅ ብለዋል። በቀጣይ እነሱ እንዳሉት የትግራይን ህዝብ ድመት በአይጥ እንደምትጫወትበት ለማድረግ ያስችላቸው ዘንድ ሰበብ ያስፈልጋቸው ነበርና ያንን ይፋ አድርገዋል። አሁን በትግራይ ውስጥ ያስቀመጡት ሰሜን እዝ የለምና ተጠቃብን በሚል መንጋ ማንጋጋትም አይቻልምና ሌላ ሰበብ ያስፈልጋቸዋል። ይኸውም ትግራይ መሳሪያ ደብቋል ሊገነጠልም ነው የሚል እንደሚሆን ብርሃኑ ጁላ አውጀዋል። መገንጠሉን ተገንጠሉ፣ ታንኩን ግን መልሱ ሲሉም ቀጥለዋል። የት ቆጥረህ የሰጠህን ታንክ እንመልሳለን የሚል ደፋር ከመቀሌ አልተሰማም። ሳዳም ሁሴን ዓለምን የሚያጠፋ ድብቅ መሳሪያ ታጥቋል እንደተባለው ዓለም አቀፍ ውሸት ያለ፣ ትግራይ የተደበቀ ታንክና መድፍ እንዲሁም የአየር መቃወም ያለው፣ ደግሞም ይህንን ሳይሰጠን ሊገነጠል ነው የሚለው ሰበብ የተቀመጠው ለወረራ ምክንያት ለመስጠት ነው የሚለው ድምዳሜ የዚህን አገዛዝ መሪዎች ጠባይ ገላልጦ ለሚያውቅ ሁሉ ግልጽ ነው። ኦህዴድ ሶማሌ ክልልን ወሮ ቤተክርስቲያናትን አቃጥሎ መስጂድ አጥቅቶ ምዕመናንን ገድሎ የክልል መንግስት ባፈረሰበት የ2010 ክረምት ወቅት የሰጠው ተመሳሳይ ምክንያት ነበር። ሶማሌ ክልል ሊገነጠል ሲል ደረስንበት ተባለ። በወቅቱ ከሶማሌ ክልል ስለመገንጠል አንዲትም ቃል ተሰምቶ አይታወቅም ነበር። ያውሸታቸው ብዙ መንጋዎችን እንዳንጋጋላቸው ያልዘነጉት ኦህዴዶች አሁንም ተመሳሳይ ካሴት እያጫወቱ ነው። ትግራይ ሊገነጠል ነው የሚል። እናም እንዳይገነጠል እንዋጋለን ነው ነገሩ። እዚህ ጋር የቀድሞው የህወሓት ሰው የአሁኑ የኦህዴድ ሹም ጌታቸው ረዳ የአብይ አህመድ የሳሎን ውሻ ሲሉ የገለጹት የብርሃኑ ነጋ ኢዜማ ይጨመራል። ይሄው የአብይ አህመድ የከተማ ክንፍ ኢትዮጵያ እንዳትፈርስ የሚያደርግ ጦርነት ደግፋለሁ የሚል መግለጫ አውጥቷል። በ2013 በነበረው አገራዊ መንጋነት ዘመንም አገር ለማጽናት ጦርነትና አካሄድ ተብሎ ነበር። የተዳከመና የደቀቀ ማህበራዊ ቁስልን ያስከተለና የተጎዳ አገር እንጂ የጸና የለም። ወዶ ገቡ የአቶ ጌታቸው ረዳ ቡድንም አሁኑኑ ትግራይ ላይ ጦርነት ይጀመርልን እያለ የቀድሞውን የአብንን ሚና ተክቶ በትግርኛ እየተጫወተ ሳምንታትን እየቆጠረ ነው። ነገሩን በዝርዝር ለመመልከት የእነዚህን ገዢዎች የቀድሞ ውሸቶች፣ እብለቶችና ንግግሮችም ማጣቀስ ያስፈልጋል። የደበቃችሁትን ታንክና መድፍ ማስረከብ አለባችሁ። አሁንም እዚህ ጋር መሰረታዊው ምላሽ ብርሃኑ ጁላ ሆይ እርስዎ ቆጥረው ያስታጠቁት መጠኑንና አይነቱን በውል የሚያውቁት ታንክና መድፍ አለ እንዴ የሚል መሆን ነበረበት። ይህንን ጥያቄ ለማንሳት የበለጠ የሚጠቅመን በቅድሚያ የራሳቸው ንግግር፣ በመቀጠልም የአለቃቸው ቃል ነው። በመሰለስም እንደሳቸው ምርኮኛ እንደሳቸውም ጀነራል የነበሩት ባጫ ደበሌ ናቸው። ባጫ በ2014 እንዲህ አሉ። ጁንታው 99 በመቶ አጥር ውስጥ ነው። መሳሪያ ከውጭ የሚያገኝበት መንገድ የለም። ይሄ አሸባሪው ጁንታ ከውጭ የጦር መሳሪያ የሚያመጣበት መንገድ 99.9% ዝግ ነው።
የቀድሞው ጄኔራል የአሁኑ አምባሳደር ባጫ ጁንታው ከውጭ መሳሪያ የሚያገኝበት መንገድ ተዘግቷል ሲሉ 270 ዲግሪውን የዘጋላቸው ከሰሜን ምስራቅ ትግራይ እስከ ሰሜን ምዕራብ ትግራይ ያለውንም ግዛት ያጠረላቸው ሻዕቢያ ስለነበር ነው። እሳቸው ይህንን ከመናገራቸው ቀደም ብሎ ጠቅላይ ሚኒስትሩ ደግሞ እንዲህ አሉ። ትግራይ ውስጥ የገባነው መሳሪያችንንና የተያዙብንን ወታደሮች ለማስለቀቅ ነበር። እሱ ሙሉ በሙሉ ተሳክቷል። መሳሪያችንን አውጥተናል አሉ። አምና የምንሰጋው ነገር ዛሬ አያሰጋንም። ሚሳኤሉን አውጥተነዋል፣ መሳሪያችን አውጥተናል። እንደ ትናንትናው ብለን የምንፈራው ጉዳይ የለም። ጁንታው ከውጭ መሳሪያ የሚያገኝበት መንገድ ሙሉ በሙሉ ተዘግቷል ከሚለው የባጫ ንግግር፣ መሳሪያችንን ሙሉ በሙሉ አውጥተናል ከሚለው የአብይ ድስኩር ቀጥሎ ደግሞ ብርሃኑ ጁላ ሰሜን ዕዝም ቢሆን አብዛኛውን ከነትጥቁ ወደ ኤርትራ እንዲሻገር አድርገን አትርፈነዋል፣ የተበላሸ መሳሪያ ካልሆነ የረባ ነገር አላገኙም ነበር ብለዋል። ሰሜን ዕዝ እኛም የሰራንበት የሆነው ምንድነው? ሰራዊቱ እንዲያፈገፍግ ነው ያደረግነው። ወደ ኤርትራ እንዲያፈገፍግ ነው ያደረግነው። ሰራዊቱ ወደ ኤርትራ ሲያፈገፍግ እንወስዳለን ያሉትን አብዛኛውን ትጥቅ ይዘው ነው ያፈገፈገው። እነሱ እጅ አልገባም። በተለይ የተበላሸ ከባድ ብረት እና የተወሰነ የአራተኛ መካናይዝድ ትጥቅ ነው እንጂ የወሰዱት ሌላው እንዳያገኝ ነው ያደረግነው። 99% ከውጭ መሳሪያ እንዳያገኝ አድርገነዋል ሲሉ የነበሩት ሰሜን ዕዝ ተጠቅቶ የተወሰደብንን መሳሪያ በ8 ወር ውጊያ አስመልሰናል ብለው ሲናገሩ የቆዩት የኦህዴድ ብልጽግናዎች ከህወሓት ጋር ደቡብ አፍሪካ ሄደው ሲፈራረሙ ታንክና መድፍን ጨምሮ ከባድ መሳሪያ ሁሉ እንዲሰጣቸው ተዋውለዋል። ይህንንም በተግባር መፈጸሙን ብርሃኑ ጁላ ቀለብ ሰፍረው ጉርሻ ሰጥተው ከሚያሰማሯቸው ነባርት የፕሮፓጋንዳ ሰዎቻቸው መካከል ለአንዱ እንዲህ ነግረውታል። ዲዲአር ሰራዊቱ ወደ ዲዲአር ፕሮግራም ይገባል፣ ትጥቁን ደረጃ በደረጃ ይፈታል ነው የሚለው። አንደኛ ደረጃ ትጥቅ ፈተዋል፣ ከባድ መሳሪያ ፈተዋል። ትናንት የተሰማውን የብርሃኑ ጁላን ንግግር መጠየቅ የሚገባው በእርግጥ እነዚህ ሰዎች የተጣባቸው የጦርነት ፍቅር የሚያበቃው የት ነው ብሎም ማንሳት የሚያስፈልገው ከዚህ በኋላ ነው። አብይ እንዳሉት በ2013 የተማረከው መሳሪያ ከወጣ ደግሞም ባጫ እንዳሉት መሳሪያ የሚገኝበት መንገድ ሁሉ ዝግ ከነበረ ብርሃኑ ጁላም በአንደበታቸው እንዳረጋገጡት ከሰሜን ዕዝ የተወሰደ የረባ መሳሪያ ካልነበረ ደግሞም ያንን መሳሪያ በፕሪቶሪያ ውል መሰረት ካስረከበ ህወሓት ታንክና መድፍ ከየት አገኘ? ታንክን የሚያህል ግዙፍ መሳሪያስ በየትኛው የአገሪቱ ድንበር እየነዳ አስገባው? መድፍ ጭኖ ትግራይ ሲያስገባ ያ የባጫ አጥር የአብይ ምጡቅ አእምሮ የብርሃኑ ጁላ ፊልድ ማርሻልነት የት ነበር የሚለውን ጥያቄ እያሰብን ስንቀጥል ኤታማዦር ሹሙ ታንክ የሚያህል ውሸት ሲዋሹ እናገኛቸዋለን። የተደበቀውን መሳሪያ ብቅ ብቅ እያደረጋችሁት ነው ብለው የአየር መቃወሚያ ታንክና መድፍን በስም ጠርተው አስረክቡን ይላሉ። ታንኩና መድፉን አስረክቡ፣ አየር መቃወሚያውን አስረክቡ። ይሄን ግን ደብቃችሁ ነው ያቆያችሁ። አሁን ብቅ ብቅ እያደረጋችሁት ነው፣ አስረክቡ። ብቅ ብቅ እያደረጋችሁት ነው የሚለውን የብርሃኑ ጁላን ንግግር እንደወረደ እንቀበለውና የት ብቅ ብቅ አለ፣ በየትኛው ወታደራዊ ትርኢት ላይ ታየ የሚለውን ጥያቄ እናስከትል። የተደበቀ ነገር አሁን ብቅ ብቅ እያለ ነው ካሉ ለሌላው ኢትዮጵያዊ ሕዝብ የማይታይ ለኦህዴድ ኤታማዦር ሹምና ጠቅላይ ሚኒስትር ብቻ የሚታይ ታንክና መድፍ እንዲሁም የአየር መቃወሚያ የትኛው መድረክ ላይ ብቅ ያለ ነው ብለንም እናስከትል። ብልጽግናዎች የትግራይ ጊዜያዊ መንግስት ጋር አብረው እየሰሩ እንደሆነ ሲናገሩ እኛ 8 ነጥብ ጽፈን ሰጥተን ታደሰ ወደ መቀሌ ላክነው የፕሪቶሪያን ስምምነት ከጥቅም ውጭ አደረግነው ብለው የሚያምኑ ናቸው። እናም ለፊልድ ማርሻሉ የሚቀርበው ጥያቄ ለምን በሚዲያ ተናግራችሁ ህዝብ ከምታሸብሩ ለራሳቸው ጀነራል ታደሰ ወረደ አትነግሯቸውም? ለምንስ እዚያ ተነጋግራችሁ አትፈቱትም? የሚል መሆን ነበረበት። ይሁን እንጂ ህዝብን በስጋት ውስጥ መክተት፣ አገርን በጦርነት ውስጥ ማስገባት መተዳደሪያ ላደረጉት አንድም ጦርነት አሸንፈው ለማያውቁት ተማርከው ጦራቸውን ለምርኮኛነት ለሚዳርጉት ብርሃኑ ጁላና አለቆቻቸው ህዝብን ማሸበርና ማስደንገጥ እንጀራቸው ነውና ጥያቄው እርባና የለውም። እንዳም ሆኖ ፊልድ ማርሻሉ ይቀጥላሉ። ታጣቂያችሁ ዲዲአር ማድረግና ትጥቅ መፍታት አለበት ሲሉም ይናገራሉ። የሰባሰባችሁትን ታጣቂ ፕሪቶሪያ ወደ ዲዲአር እንዲገባ ስለሚያዝ አስገቡ።
አሁን በብልጽግና ዘንድ እውነት የለም ሰላምም አይፈለግም የሚለው ብሔራዊ ስምምነት የተደረሰበት ጉዳይ ሆኗል። ትናንት ስለ ዲዲአር ሲናገሩና ሲዝቱ የተሰሙት ፊልድ ማርሻል ብርሃኑ ጁላ ከጥቂት ወራት በፊት ግን ዲዲአሩን ለማከናወን የትግራይ ግዴታ እንዳልሆነ፣ የፌዴራል መንግስቱም የገንዘብ አቅም እንደሌለው፣ ለዚህም የሚሆን ገንዘብ በብዛት እንደሚያስፈልግ ሲናገሩ ነበር። ዲዲአሩን ለመተግበር የኢትዮጵያ መንግስትም ቲፒኤልኤፍም ዓለም አቀፍ ማህበረሰብም ተስማሙት። የዲዲአር ወጪ በጣም ከባድ ነው፣ ትልቅ ነው። የተስማሙ ኃይሎች የዲዲአር በጀት ማምጣት አልቻሉም። ሰውየውን ጠመንጃውን ተቀብለህ ወደ ቤቱ ለመሸኘት ዲዲአር ተግባራዊ መሆን አለበት። ያኔም ሲወሰን ፕሪቶሪያም ሲወሰን እንዳው ጠመንጃውን አስረክቦ ያለ ዲዲአር ወደ ቤቱ ይሂድ ይበተን የሚል ውሳኔ አልነበረም። ዲዲአር እኮ ገንዘብ ይፈልጋል ሲሳይ እና የኢትዮጵያ መንግስት አይችለውም። አሁን ማወቅ ያለባችሁ ዲዲአር ከውጪ በገንዘቡ ባይገኝም ኢትዮጵያ መንግስት ይስራው ከተባለ አይችለውም። በዓለም ላይም ዲዲአር ብቻውን የሰራ አገር የለም። ዓለም ላይ ዲዲአር ብቻውን ያከናወነ ሀገር የለም። እና አፍሪካ ህብረትና የተባበሩት መንግስታት ይምጡ፣ ህወሓትም ሆነ የፌዴራል መንግስቱና አደራዳሪዎቹ እንዲሁም የትግራይ ጊዜያዊ መንግስት ሚና አላቸው ባሉበት አንደበታቸው አሁን ደግሞ ታጣቂ በትኑ እያሉ በቴሌቪዥን ያዛሉ። ከጥቂት ዓመታት በፊት ፊልድ ማርሻል ከመባላቸውም አስቀድሞ የተደበቁ ሰዎችን እየፈለግን ነው ሲሉ የነበሩት ብርሃኑ ጁላ አሁን ደግሞ የተደበቁ ታንኮች አሉ እያሉ መጥተዋል። እንዳይመለሱ አድርጎ ደምስሷቸዋል። አልቋል እኮ እኛ እኮ ደብረ ጽዮን የት ነው ያለው? ጌታቸው ረዳና ጌታቸው አሰፋ የት ነው ያሉት ብለን ነው እንጂ እየፈለግን ያለ ነው። ምን ዋጋው ሬጂመንትና ብርጌድ የለም። የደበቃችሁትን ታንክና መድፍ ማስረከብ አለባችሁ። ብርሃኑ ጁላ የተደበቀ ታንክ አለና ጦርነት ብንከፍት ይህንን የተደበቀ ታንክ ልናስጥል ነው፣ ይህ ታንክ ደግሞ ነገ አማራ ክልልን ለመውረር ህወሓት ሊገለገልበት ነበር ሲሉ እንደሚደመጡ፣ ለዚያ የሚሆን መንደርደሪያም እያስቀመጡ እንደሆነ ከነዚህ ገዢዎች ባህሪ አንጻር ትክክለኛ ግምት ሆኖ የሚቀመጥ ነው። ይህ አብይ በፓርላማ ካደረጉት የጦርነት ጥሪ ቀጣይ ክፍል ሲሆን ሌላ ተጨማሪም ሰበብ አለው። ትግራይ ሊገነጠል ስለሆነ ወደ ውጊያ ገባል ለማለት እንደሚንደረደሩ ፍንጭ የሚሰጠው የብርሃኑ ጁላ ንግግር ታንክ ይዛችሁ አትገነጠሉም የሚል ይዘት አለው። ትግራይ ታንክና መድፍ መታጠቅ የሚችለው የተገነጠለ ቀን ነው። በኢትዮጵያ ኤታማዦር ሹሞች ታሪክ ተገንጠሉ ያለ የመጀመሪያው ኤታማዦር ሹም የሚሆኑት ብርሃኑ ጁላ በዚህ ደረጃ የአገር መፈራረስን ሲያውጁ በየዕለቱ የሚያደርጉት አገርን የሚያፈርስን ተግባር በንግግራቸውም ደገሙት እንጂ ሌላ ሊባል አይችልም። ወገንን ልጨፈጭፍ በየሰፈሩ ሰራዊት ያሰማሩት አገርን ለመጠበቅ አንድ ጥይት አልተኮስኩም ብሎ በኩራት በሚናገር አለቃ የሚመሩት ፊልድ ማርሻሉ አገር እንዳይፈርስ ይሰራሉ ተብሎ አይጠበቅም። እዚህ ጋር ቁልጭ ብሎ የተላለፈው ቁም ነገር ግን በቀጣይ ብልጽግና ጦሩን ልኮ ጠቅላይ ሚኒስትሩ እንዳሉት ከዚህ ቀደም ከደረሰው ውድመትም የበለጠ እልቂት ለመፈጸም ከተንቀሳቀሰ ታንክና አየር መቃወሚያ ተደብቋል ከሚለው በተጨማሪ ትግራይ ሊገነጠል ስለሆነ ነው የሚል ምክንያት ከወዲሁ እያለማመዱ ነው። ሰዎቹ የሚናገሩት ስለ ህወሓት አይደለም።